ትሬዲንግን መማር ፈልጋችሁ ነገር ግን እድሉን ላላገኛችሁ በነፃ ትሬዲንግን የምትማሩበትን ኦፖርቹኒቲ በድጋሚ ለሁለተኛ ጊዜ ክፍት አድርገንላችኋል። እንደምታውቁት የኮርት 1 ክላሳችን ጀምረናል። ሊጠናቀቅ ኦልሬዲ 1 ሳምንት ብቻ ነው የቀረው። እሱ ክላስ እንደተጠናቀቀ የኮርቱ ክላሳችን የሚጀምር ይሆናል። ላስት ታይም የኮርት 1 ክላስ ሬጅስትሬሽን ያመለጣችሁ በኮርት 2 በዚህኛው ክላስ ላይ መመዝገብ ትችላላችሁ። ሬጅስትሬሽን የሚጀምረው ኔክስት ዊክ ከሰኞ ጀምሮ ስለሆነ የሚኖሩትን ኤኒ አፕዴቶች በቴሌግራም ቻናል ላይ ማሳወቃችሁ ይሆናል። የቴሌግራም ቻናሌን ካልተቀላቀላችሁት ሊንክ ባዮ ላይ ታገኛላችሁ። እዛ ላይ ጆይን አድርጋችሁ የሚኖሩትን ኤኒ አፕዴቶች እና መረጃዎች ከዛ ላይ ማግኘት ትችላላችሁ። በዋነኛነት ይሄ ክላስ እንደነገርኳችሁ በነፃ ነው የሚሰጠው፣ ፍሪ ነው፣ ምንም አይነት ክፍያ አትከፍሉም። ነገር ግን ለመማር ካሰባችሁ 2 ክራይቴሪያዎችን ማሟላት ይኖርባችኋል። አንደኛው ክራይቴሪያ ምንድነው? ትምህርቱን ለመማር ፍላጎት ይኖራችሁ ይገባል። ፍላጎት ከሌላችሁ ትምህርቱን መማር አትችሉም፣ መቆየት አትችሉም። ስለዚህ በዋነኛነት ፍላጎት ይኖራችሁ ይገባል። በመቀጠል ደግሞ ክላሳችን የሚሰጠው ለ1 ወር ስለሆነ 1 ወር ጊዜ መስጠት የምትችሉ ሰዎች መሆን አለባችሁ ማለት ነው። ቢኮዝ ይሄንን ያልኳችሁ ለምንድነው? ትሬዲንግ በጣም ሰፊ የሆነ ትምህርት ነው። እኛ በተሻለን አቅም ዋና የሆኑትን ሀሳቦችን ለመማር ስለሆነ ከዛ በተረፈ ያለው የእናንተ ጥረት ነው። ቤዚክ የሆኑትን መንገዶች ካየን በኋላ እናንተ ሜጀር የሆነ ሀሳብ ተረድታችሁ ከዛ በኋላ በራሳችሁ ነገሮችን አስፍታችሁ ፕራክቲስ እያደረጋችሁ ስኪሉን የምትወስዱበት መንገድ ነው ማለት ነው። ስለዚህ ይሄ የ1 ወር ጆርኒያችን ቤዚክ የሆነውን የትሬዲንግ ኮንሰፕቶች እንድትማሩ የሚያስችል ስለሆነ ታይት የሆነ ስኬጁል ስለሆነ በዋነኛነት ጊዜ ሊኖራችሁ ይገባል ማለት ነው። እነዚህን ሁለቱን ነገሮች አሟላለሁ ብላችሁ ካመናችሁ ክላሱን ጆይን ማድረግ ትችላላችሁ ማለት ነው። ክላሱ እንግዲህ በዋነኛነት የተዘጋጀው ለቢጊነርስም ስለሆነ ቢጊነር ነኝ ምን ያላቅም ብላችሁ እንዳትጨናነቁ ከዜሮ ጀምረን እስከ አድቫንስድ ሌቭል ያሉትን ኮንሰፕቶች የምናይ ነው የሚሆነው። የሚኖሩትን ኤኒ አፕዴቶች በቴሌግራም ቻናል ላይ ስለማሳወቅ ጆይን ማድረጋችሁን ከአሁኑ እንዳትረሱ።